ገባኝም። ቆይ ምን ልታረግ ነው? ምን ልትሆን ልጅ ሴትዮ እዚህ ቤት ይዛት የመጣው ነው? አንቺ ዝም በይ። እያናገርኩ ያለሁት እነሱ ነው። መጀመሪያ እኮ ይሄ እንዳይመጣ ነገርሽ ነበር። እባክህ ወደ ሆቴል ውሰድ። እኔ አናግረዋለሁ ልልና መቅዲ፣ አንቺ አረጋጊያት። እኔ እናንተ ውስጥ ከተል ነው። አትቀየምሽ የኔ እናት። የልጅ ነገር ሆኖበት ነው። እንደው ይናገራል እንጂ ሆዱ ባዶ ነው። አልገባም። እንዴት ሰው አንድ ቀን ሁሉ መከራ ይደርስበት? መከራ እየጀመረ ነው እያለቀ። እንዴት ሰው አንድ ቀን ሁሉ ይፈተናል? እባክሽ አታልቅሽ። በእርግጥ እያሳለፍሽ ያለ ህይወት ይገባኛል፣ ግን ከለቅሶ ይልቅ መፍትሄ ማበጀቱ የሚሻል ይመስለኛል። የኔ ነገር ምን መጨረሻ የለው። ለልጄ ብዬ ነው እየተፈተንኩ ያለሁት። የእሷን መጨረሻ ሳላሳምር ብዬ እንጂ አሁን እንደፈት ደስተኛ ነበር። ለነገር ሞት ይቀራል። ታልቅሽሽ። ይሄም ታሪክ ነው። ህመምሽን ታሜ ባይገባኝም ግን ስቃይሽ ይገባኛል። የበዓል ጊዜ ነበር። አማታቸው ጋር አምሽተው ነበር የተመለሱት። ታዲያ ያኔ መልኬ ትንሽ መጠጥ ጠጥቶ ነበር ሲያሽከረክር የነበረው። አደጋ የደረሰ እሷ በተቀመጠችበት ወንበር ጋር ነበር። በጣም ከባድ አደጋ ስለነበር ወዲያው ነበር ህይወቱ ያለፈው። በጣም ያሳዝናል። መልኬ ለወራት ራሱን ሲቀጣ ነበር የከረመው። ናሆሜ ግን ይሄ አይገባው። በቅጡ መሳቅ ከጀመረ እንኳን ወሬ ሞላ ይመስለኛል። ምናልባት አንቺን ካገኘ በኋላ ይሆናል ከራሱ ጋር እንኳን የታረቀው። አንቺን ካገኘ በኋላ? የራይድ ደንበኛው ከሆንሽ በኋላ ሁሌ ስላንቺ ይነግረኛል። ምንድን ነው ስለኔ የሚነግርሽ? ራት መልስራለሽ። መጀመሪያ ጁስ ነገር ይሻልሻል አይደል? ማረፍ ብቻ ነው የምፈልገው። ምናልባትም ዛሬ እዚህ ቤት ማደር ከቻልኩ ማለት ነው። ናትን በጣም ነበር የምወዳት ልጄ። እሷን መርሳት በቀላሉ የሚቻለኝ ይመስላል። አንተ እናቴ መቼም ወዳት አታውቅም። የምትወዳት ይመስለኝ ነበር፣ ግን ተሳስቻለሁ። አውቃለሁ እናቴ ሁለታችንን ላትመለስ ተለይታናለች፣ ግን ደግሞ ለእኔ አልሞተችም። እኔ ሁሌም አያታለሁ። እዚህ ክፍል ውስጥ ሆና ናሆሜ ልጄ እያለች እያቀፈች ፀጉሬን ስትነካኝ አያታለሁ። ኪችን ውስጥ ሆና ለእኛ ቆንጆ ምግብ እየሰራች ፈገግ ብላ ስታየኝ አያታለሁ። ሳሎን ውስጥ ሆና ለቤታችን ድምቀት ስትሆን አያታለሁ። እናቴ ለእኔ አልሞተችም። አልሞተችም። አዎ የኔ ልጅ፣ መቼም ቢሆን ራሴን ይቅር አልለው። መቼም ምንም እንኳን በእኔ ጥፋት ባይሆንም የሞተችው ራሴን ግን ከመቅጣት አንድ ቀንም ቢሆን ራሴን ከመቅጣት ወደኋላ አለ። አሁንም ቢሆን አቋሚ አንድ ነው አባዬ። እንግዳ እዚህ ቤት መቆየት አትችልም። ታሪኳን በሙሉ ነግሬህ እንኳን አታዝንም? ይሄ እኮ የማዘንና የለማዘን ጉዳይ አይደለም። በቃ እሷ እዚህ ቤት እንድትቆይ አልፈልግም። ባል አላት እኮ። ታሪኳን እንደነገርከኝ የረሳው እንዲ አባዬ። መቼም ያን ሁሉ በደል ከፈጸመባት በኋላ መልሳ ሚስቱ ትሆናለች አትለኝም አይደል? ናሆም፣ በዛ ላይ ደግሞ አሟታል። ለእሷ አዝናለሁ፣ ግን ደግሞ ቤት ተከራይተን ቢሆን ልታስቀምጣት ትችላለህ። ቆይ ግን ይህን ጭካሬ ከየት ነው ያመጣው? የኔ ልጅ ጭካሬውን እኮ አንተ ነህ ያስተማርከኝ አባዬ። ጭራሽ ቤት ይዛ ስትመጣ ትንሽ እንኳን አታፍርም? እንደዚህ አይነት አረመኔ ልጅ አላሳደግኩም እኔ። አባዬ ሁለት ምርጫ ሰጥሃለሁኝ። ወይ እሷ ከዚህ ቤት ትወጣለች፣ ወይ ደግሞ እኔ እወጣለሁኝ። ናሆም፣ ባሏ ሀብቷን በሙሉ ቀምቷት ሜዳ ላይ ጥሏት፣ በዛ ላይ ደግሞ ሐኪሞቹ ከባድ በሽታ አለብሽ እያሏት እኮ ነው። ቆይ
ሰው አይደለህም እንዴ? ትንሽ እንኳን አታሳዝንህም? እንዴት ነው በዚህ ሁኔታ ላይ ያለች ብቻዋን ጥያት የምትዋት? እኔ አላዝንላትም አላልኩኝም አባዬ። ግን ደግሞ እናቴ ቤት የትኛውንም ሴት ማምጣት አትችልም ነው ያልኩ። ውጪ እንደፈለክ መሆን ትችላለህ፣ እዚህ ቤት ግን በፍጹም አይሆንም። ናሆም ልጄን ምን ነክቶብኝ? የኔ ልጅ አልመስል እያለኝ ነው። መቅዲ ልዕልና ተኝታ ነው እንዴ? አዎ ምግብ እምቢ ብላኝ ክፍሏን አዘጋጅላት ገብታ ተኝታለች። ጁስ ብቻ ነው የቀመሰችው። ናሆምስ? እሱም ገብቶ ተኝቷል። ዝም ብሎ እየተነጫነጨ ነው። እንደ ማኩረፍ ነገር አድርጎታል። ለእናንተ ደግሞ ምግብ እየሰራሁላችሁ ነው። እኔ እንኳን በቃኝ። ናሆምም እያጉረመረመ ነው መሰለኝ መኝታ ቤቱ ገብቶ ተኝቷል። እምቢ አለህ አይደል? የፈለገውን ይበል እንጂ ልዕልናን ብቻዋን አልተዋትም። በዚህ ሰዓት ከኔ በላይ ሊረዳት የሚችል ሰው የለም። ይቅርታ አድርግልኝና እውነት ግን የራይድ ሹፌሯ ሆነ ብቻ ነው የምታውቃት? ለምን ጠየቅሽኝ? ልክ ነህ። በዚህ ሰዓት ለምንድን ነው እንደዚህ አይነት ጥያቄ ጠየቅኩ? አንተ አትቀምስም ትንሽ? አንድ ትምህርት ቤት ውስጥ ነበር የምንማረው። ሁለታችንም የሃይስኩል ተማሪ እያለን አንድ ክፍል ውስጥ ነው የተማርነው። ስለዚህ ነገር ማውራት ካልፈልግ እረዳሃለሁ። ያው ልዕልና አንድ ክፍል እንደሆንን ታውቃለች እንጂ እኔ በድብቅ እያፈቀርኳት እንደነበረ በፍጹም አታውቅም። እና ምንም ቃል ሳትነፍስ ተለያያችሁ? አጋጣሚ ሆኖ ደግሞ ሁሌ የሚደርሰን አንድ ክፍል ነበር። መተንፈስ፣ መናገር የለ፣ ሁሌ ዝምታ ብቻ። ማለት አሁን የከዳት ባላም ማለት ነው? ድፍረቴን እንደምንም ብዬ አሰባስቤ ልነግራት ከጫፍ ስደርስ በጣም በሚያሳዝን ሁኔታ እሷ ከዛ ትምህርት ቤት ለቀቀች። ብዙም ሳይቆይ ደግሞ ከሌሎች ሰዎች ማግባቷን ሰማሁ። ከአንድ ወር በፊት ለመጀመሪያ ጊዜ ስትገናኙ ማለት ነው? መሆኑ ነዋ። ከአመታት በኋላ ድጋሚ ስንገናኝ ከሱ ውጪ ሌላ ወንድ እንደማታቅ ነገረች። አታምኝኝም። የራይድ አገልግሎት እንደምትፈልግ ስልክ ደውላ ስትጠይቀኝ ገና ድምጿን ስሰማት እንዴት ልቤ እንደደነገጠ አትጠይቂኝ። ብቻ ከዛ ሁሉ አመት በኋላ በድምጿ ለየዋት ብቻ እንዳትለኝ። አላውቅም፣ ብቻ ግን ውስጤን አንዳች የማላቀው ስሜት ሲወረኝ ነበር። ከዚያስ? ከዛማ እንዴት አልክ? አንሄድም? የኔ ወንድም ምን ሆነሃል? ልዕልና እንተዋውቃለን? መጀመሪያ እሷ አንተ መሆኑን አላወቀችም ነበር? አልፈርድባትም። እኔ ብቻ ነበርኳ በደንብ ማየት። ያው አሁንም ቢሆን የልጅነት መልኳ እንደነበረ ነው። እና አንድ ክፍል ስትማሩ እንደነበር ስታውቅ ምን አለች? ምንም። ለእሷ ይሄ ተራ አጋጣሚ ነው። እስቲ ገባ ብዬ አይቻት ልተኛ። ያው እንግዲህ ሚስጥሬን በጠቅላላ ዝርግፍ አድርጌ የምነግረው ለአንቺ እንደሆነ ታውቂያለሽ አደለ? አውቃለሁ። ሰራተኛ ብቻ አይደለሽም እኮ መቅዲ፣ ለእኔም ለባለቤቴም እንዲሁም ደግሞ ለልጄ ጥሩ እህት ነሽ። እንደዛም ስለሆንሽ ደግሞ በጣም አመሰግናለሁ። በይ የሰራሽውን እራት እንግዲህ ብቻሽን እያረፍሽ ብዩ። እሺ?
እያለቀሽ ነበር? በአሁኑ ሰዓት ስሜቴን የምገልጽልኝ ከእንባ ውጭ ሌላም ነገር ቢኖር ደስተኛ ነኝ። ይኸውልሽ ልዕልና፣ ነገ ጠዋት ሄደን ጠበቃሽን አናግረን ነው ውክልናሽን ታልሻለሽ። በፍርድ ቤት እኮ ነው ሙሉ ውክልና የሰጠሁት። የፈለገ ቢሆን መነሳት ይችላል። ንብረቱ ያንቺ ነው። በእርግጥ ያንን ሁሉ ንብረት አምነሽ ውክልና መስጠትሽ በጣም ትልቅ ጥፋት ነው። ግን ንብረቱ ያንቺ ነው። ምንም የረፈደ ነገር የለም። ንብረትሽን በእጅሽ ታስገቢያለሽ። ሙሉ ውክልና እኮ ነው የሰጠሁት። ቆይ ነገ ንብረቴን አንስቶ ቢሸጠውስ? እሱን ተይው። አሁን ጤንነትሽን እንዴት ነሽ? ቆይ ደግሞ ለምንድን ነው መቅዲን ምግብ አልበላም ያልሻት? ከመሞቴ በፊት ለልጄ ነገሮችን ማስተካከል ፈልጋለሁ። እንዴ ማን ነው የታመመ ሁሉ ይሞታል ያለው? ትደኛለሽ። የተከፈለው መስዋዕትነት ሁሉ ተከፍሎ ትደኛለሽ። ስለምታጽናናኝ አመሰግናለሁ። ግን እኔ ዶክተሮቹ ያሉኝን በደንብ ነው የማስታውሰው። ዶክተሮቹ የፈለጉትን ይበሉ። ደግሞ ማን ነው እነሱን ከፈጣሪ በላይ ያደረጋቸው? አንቺ ብቻ ዛሬ ለእኔ ተይልኝ፣ ነገን ተስፋ አድርጊ፣ ትድኛለሽ። የእስካሁኑ ይበቃል መልኬ። ከዚህ በላይ አንተን ማስጨነቅ አልፈልግም። የዛሬን ብቻ እዚህ ልደርና ሆቴል አርፌ ክርክሬን እንቀጥላለሁ። አንቺ ራስሽን ብቻ ተንከባከቢ። ሁሉ ነገር ለእኔ ተይው። ጠበቃውንም ቢሆን እኔ አግኝቼ አናግረዋለሁ። አንቺ በጣም ካስፈለግሽና ፊርማ የሚያስፈልግ ከሆነ ብቻ አገናኝሻለሁ። አይሆንም መልኬ፣ እባክህ ይህን ጉዳይ ለእኔ ብቻ ተው። ሰው ያስፈልግሻል ልዕልና። በዚህ ሰዓት ከጎንሽ ሆኖ ሊረዳሽ የሚችል ሰው ያስፈልግሻል። እኔ አሁን የሚያስፈልገኝ ፍትህ ብቻ ነው። ልዕልና፣ ከፍትህ በፊት ጤና አይቀድምም? ለምን አትሰማኝም መልኬ? እኔ በዚህ ሰዓት የሚያስጨንቀኝ የእኔ ጤና ሳይሆን የልጄ ወደፊት ህይወት ነው። ልዕልና፣ ዶክተሩ በፍጥነት ኬሞሽን መጀመር አለብሽ ብሎሻል። ነገ ወደ ሆቴል እመለሳለሁ። ከፈለክ ደግሞ እዛ ሆኜ ልታግዘኝ ትችላለህ። በዛ ላይ ደግሞ ሄራንም አለች። ወይ ደግሞ ልዕልና፣ አንድ ጥሩ የባህል ሐኪም አለ ሲባል ሰምቻለሁ። መልኬ፣ በፍጹም እየሰማኸኝ አይደለም መሰለኝ። ልዕልና፣ ሕክምናሽን በደንብ ተከታተይ። ጎን ለጎን ደግሞ ጸበልም ወስድሻለሁ። ቆይ ለምንድን ነው ለእኔ ይህን ሁሉ ነገር እያደረግክ ያለኸው? መልኬ ንገረኝ፣ ለምንድን ነው? ልዕልና፣ ምክንያቱም በአንቺ መኖር ብዙ የሚያተርፉ ሰዎች ስላለን ነው። ለጊዜው ልልሽ የምችለው ይሄንን ብቻ ነው። ይልቅ አሁን የምትወጂውን ምግብ በራሴ እጅ ሰርቼልሽ ላምጣልሽ። ለማን ልትደውይ ነው ልዕልና? መልኬ እባክህ ካላስቸገርኩ አንድ ጊዜ ልጄ ጋር ልደውልላት። እኔ የጠየቅኩሽን እሺ ካልሽኝ ብቻ ነው እኔም ያንቺን ትእዛዝ የምፈጽመው። ምግቡ እኮ ምንም ከጉሮሮ ያልወድ ስላለኝ እኮ ነው መልኬ። ካልበላሽ እኮ መድኃኒቱን መቋቋም አትችይም። መድኃኒቱን መቋቋም ካልቻለሽ ደግሞ አቅም ያንስሻል፣ ትወድቂያለሽ። እኔ ደግሞ ያ ነገር እንዲፈጠር አልፈልግም። ልጄ ናፍቃኛለች መልኬ። እባክህ አንዴ ስልኬን ስጠኝና ልደውልላት። ቢያንስ እንኳን እንዴት እንደዋለች ልጠይቃት። እሺ በቃ አታልቅሽ ልዕልና። እንደውም ራሷ ደወለች። ልጄ ምን ሆነብኝ ይሆን? አይዞሽ፣ ምንም አትሆንም። አንሹና አናግሪያት። ሄሎ የኔ ልጅ። እማዬ። የኔ ልጅ፣ አሁን እኮ ልደውልሽ ስል ነው የደወልሽው። ደህና ነሽ? ደህና ነሽ? ደህና ነሽ ነው ያልሽው? እንዴት ነው እንደዚህ ሰማይና ምድሩ ተገለባብጦብኝ ደህና መሆነው? እንዴት ነሽ የኔ ልጅ? ደህና ነሽ አይደለ? ምንም አላደረጉሽም አይደል? ያቺ ጠረፍ የምትባል ምንም አላደረገችሽም አይደል? እኔ እያሳሰበኝ ያለው የአንቺ ጤና ጉዳይ ነው። እኔ እኮ ደህና ነኝ የኔ ልጅ። ያቺ አክስትሽ በድጋሚ ስለ እኔ የማይሆን ነገር ተናገረችሽ እንዴ? ያቺን ጭራቅ ድጋሚ አክስቴ ብለሽ ስጠሪያት እንዳልሰማሽ። አሁንም እዛ የራይድ ሹፌር ቤት ነው ያለሽው? አዎ፣ ብታይ በጣም መልካም ሰው ነው። ወደ ቤት አትመጪም ማለት ነው? አለበለዚያ እኔ ያለሽበት ድረስ እመጣለሁ። ለምን አሁን አይሆንም?
አሁንማ መጥተሽ በቅፌ በሆነች ምን ያህል ደስ ባለኝ ነው። ግን አይዞሽ የኔ ልጅ በቅርቡ ይሆናል። ግን ደህና ነሽ አይደል? ለምንድን ነው ያንን ነገር ከሰማሁ በኋላ ልቤ ሊያርፍልኝ ያልቻለው? ደህና ነኝ አልኩሽ እኮ የኔ ልጅ። አክስትሽ እኮ ሆን ብላ አንቺን ለማሸበር ነው ይሄን ነገር ያደረገችው አልኩሽ አይደለም? እኔ ደግሞ በጣም ደህና ነኝ የኔ ልጅ። እናትሽ በጣም ጤነኛ ናት። እሺ የኔ ልጅ እወድሻለሁ ማዬ። ልጅሽ እራሷን ጨምሮ ዓለም ላይ ካሉት ውድ ነገሮች በሙሉ አስበልጣ ትወድሻለች። እናትሽም በጣም ትወድሻለች የኔ ስስት። ከዚህ በላይ ማውራት አልቻልኩም። አይዞሽ ልዕልና፣ አይዞሽ አይዞሽ፣ ተረጋጊ። ማታ ብዙ ጠጣን እንዴ? መነሳቱን እኮ አቃተኝ። ደግሞ ለሄራን ቁርሷን ስትሰጫት ትምህርት ቤት ስደርሻት አይደል? እኔ ሚስት ነኝ እንጂ እኮ ሰራተኛ አይደለም። ምን ማለት ነው? ይልቅ ማታ ያልኩን ነገር በደንብ አሰብክበት። ማታ ምን ብለሽ ነበር? ለነገሩ እኔ ነኝ ጥፋተኛ። አንተ ትንሽ መጠጥ ስቀምስ አይደለም ነገሮችን አጠገብ ያለውን ሰው ሁላ እንደምስረስ አውቃለሁ። ንብረቱን የሚሸጡን ጉዳይ ነው። ድሮ ሳውቀህ እያስለፈለፍከኝ እንደሆነ መቻጣሁት። ውክልናውን በፍርድ ቤት ከማሳገዷ በፊት ቤቱን ጨምሮ ንብረቶቹን በሙሉ መሸጥ አለባቸው። ይሄ ጉዳይ ዛሬ ነገ ምንለው አይደለም። ይህንን ነገር ማታ አሻልኩሽ አይደል እንዴ? ለምንድን ነው በጠዋት ደጋግመሽ የምታነሺው? ምክንያቱም ጉዳዩ በጠዋት ማለቅ ስላለበት ነው። ትንሽ በዘገየን ቁጥር ሌሎች እንደሚቀርቡን የዘነጋው ይመስለኛል። ደላሎችን እያናገርኩ ነው። ገና እያናገርክ ነው አይደል? ይሄን እሷ በጎን ሄዳ ጠበቋን እያናገረች ነው የሚሆነው። ደግሞ ያ የሬድ ሹፌር አብራት እንደሆነ እንዳትረሳ። አሁን ቁርሳችንን እንብላ ነው ወይስ እዚህ ተኝተን እንጨቃጨቅ? እና ተነስታ አብላኛ። እኔ ተነስቼ እንዳመስልልህ ፈልግ። መቼም እኔ አዝዤው የማያደርገው ነገር የለም ብለሽ ነው አይደል? ኪችን መግባቱ ይቆየኝና ቆይ አልገባኝም። ለምንድን ነው አንተ ግን በዚህ ጉዳይ ላይ እንደዚህ የተዘናጋኸው? ነው ወይንስ ሌላ ነው የማላውቀው ጉዳይ አለ? ሜቢ ምናልባት ስትል አልገባኝም። የደበቁሽ ሚስጥር አለ። ግን የምነግርሽ እስካሁን ባለማመን ሳልነግርሽ በመቆየቴ ይቅር የምትይኝ ከሆነ ነው። ምን? የምን ሚስጥር ነው? ምንድን ነው? ሌላውን ወሬ ቁርስ እየበላ እንደርስበታለን። ሳሎን ጠብቂ። አሁን እኔ የምሰራልሽ ቁርስ ምን ምን እንደሚል አብረና ላይ ምን ቆንጆ። ድሮም ያለ ነገር ለነገሮች እንዲቸልተኛ እንዳልሆንክ ገብቶኝ ነበር። ሚስጥር? የምን ሚስጥር ነው? እስቲ አይገርም።
ጭራሽ ቤት ድረስ ይዟት መጣ። እማዬ የሆነ ነገር ደብቃኛለች። ያለ ነገር ውስጤ እንደዚህ በፍርሃት አራደም። ያቺ ሴጣን ያለችው ነገር እውነት ከሆነ ምንድን ነው የሚውጠኝ? ቆይ አሁን እናትሽ ወዴት ነው ያሉት? የራይድ ሹፌር ጓናት አልኩ አይደል? ወይ ደግሞ ምናልባት የኔ አባት ይሆን እንዴ አንቺን እናት ያስጎበልን? በዚህ ሰዓት ይቀለዳል? ጠርጥሬ ነበር። ይህ ሰውዬ ከመጀመሪያው የሚያውቃት እንደነበረ ጠርጥሬ ነበር። ምናልባት ግን ፈተና ያለው ህመማን ቢሆንስ? አይምሰልሽ፣ ፈተናቸውም ማን ነው? የሴትዮዋ ደግሞ ጠላት እንደሆንኩ እቀጥላለሁ። አንተ ግን እነግርሻለሁ ያልከኝ ሚስጥር አሁንም አትነግረኝም? መጀመሪያ ወይናችን ብትጠጣ አይሻልም? እኔ ቆንጆ። አይ እንግዲህ መጀመሪያ ቁርስ ሰዓት ላይ እነግርሻለሁ አልከኝ። አሁን እንኳን ምሳ ሰዓት ላይ ላትነግረኝ ነው ማለት ነው? ወይንስ የደበቅከው ሚስጥር ለኔ መናገር የማትፈልገው ሚስጥር ነው? በቃ እነግርሻለሁ፣ አትቆጫ። ቤቱንም ቢሆን እኮ በስሜ ለማዞር ትንሽ ነገር ብቻ ነው የቀረኝ። እኔ ቆንጆ። ምን? አዎ ኦልሞስት አዞሬያለሁ ማለት ትችላለሽ። እኔ እኮ አላምንህም። እና ይህን ያህል ውክልና ተሸክሜ ዝም ብዬ ቁጭ የምል ፈዛዛ ነፈዝ መስይሽ ነበር እንዴ? የጭነት መኪኖቹስ? እነሱም ቢሆን በሂደት ላይ ናቸው። እመኚ፣ ሁሉም ነገር በቅርቡ በስማችን ይቅርታ፣ አዎ በስማችን ይዞራል። ግን እኔ አሁንም ምንም ደስ የሚል ነገር አይታየኝም። ምክንያቱም አሁንም ቢሆን የቤቶቹ ካርታ፣ የመኪናው ልብሬ በእሷ ስም ናቸው። ስለዚህ ይህ ፕሮሰስ እስኪያልቅ የእሷ ማስረጃ የሆኑትን በሙሉ ከዚህ ቤት ማጥፋት አለብን። በትክክል ፍለጋዬን ጀምሬ ነበር፣ ግን አንዱን መረጃ ላገኝ አልቻልኩም። ይቺ ቡዳ ቀድሞውኑ ይሄ ነገር እንደሚመጣ ታውቋት ነበር ማለት ነው። እኔ የምልህ ያንተ ነገር ቶሎ የሚያልቅ ይመስላል? እንግዲህ ያው ከሁሉም ቦታ የራሴን ሰዎች አስቀምጫለሁ። ንብረቱን በስሜ ለማዞር ሁሉም ርብርብ እያደረጉ እንደሆነ ነው እንግዲህ እኔ የማውቀው። መፍጠን ይኖርብሃል። አሁንም ሳትቀርመን ልንቀርማት ይገባል። ልክ ነሽ። ሄሎ እማዬ፣ እባክሽ ዛሬ አንቺን ሳላይ ማደር አልችልም። ያለሽበትን ንገሪኝና ልምጣ እባክሽ። እባክሽ ልጄ እሺ በይኝ። ወደዚህ ፈጽሞ መምጣት የለብሽ። እኔ ራሱ ከዚህ ወደ ሌላ ቦታ አልሄድም። ምን ነውማ? ደህና አይደለሽም እንዴ? ድምፅሽ ሁሉ እኮ ልክ አይደለም። ደህና ነኝ ልጄ። እኔው ራሴ እዛው ቤት እመጣለሁ። ግን አክስቴ እሺ ትላለች? መልኬ ጠበቃውን ሊያናግርልኝ ሄዷል። እንዴ እኔ ልጅ ቤቴ እኮ ነው። ከቤቴ ደግሞ ማንም ሰው ሊያፈናቅለኝ አይችልም። እሺ ልምጣና ካለሽበት ልውሰድሽማ። ድምፅሽ ሁሉ እኮ ልክ አይደለም። ደህና ነኝ እኔ ልጅ ደህና ነኝ። እኔው ራሴ እዛው ያለሽበት ቦታ እመጣለሁ። እማዬ ግን ደህና ነሽ ወይ? የራይድ ሹፌር ጓደዊና እሱ ያምጣሽ። አይ እኔ ልጅ እሱማ ቤት እንድቀመጥ ብቻ ነው የሚፈልገው። ማለት ለምን? እሱማ የሚለው ከጠበቃው ጋር ያሉትን ነገሮች እስከምጨርስ አንቺ እዛ ቤት ባትሄጂ መልካም ነው ነው የሚለው። እኔ ግን እዚህ ቤት መቀመጡን አልፈለኩት። ለምን? ቆይ ያልተመቸሽ ነገር አለ እንዴማ? ልጁ የኔ ልጅ። የምን ልጅ? የራይድ ሹፌሩ ልጅ እዚህ መሆኔን የወደደው አይመስለኝም። ምን? ምንድን ነው? ግድ የለሽም እማ፣ እኔ ያለሽበት መጥቼ ልውሰድሽ። እሺ በይኝ እባክሽ። ወይም ቢካልሽ በሰጠሽኝ የራይድ ሹፌሩ ስልክ እደውልለታለሁ። እባክሽ እሺ በይኝ። እሱንም አታስቸግሪው። እኔው ራሴ እዛው እመጣለሁ። ቻው በቃ። ሄሎ እማ፣ ሄሎ። ምንድን ነው ሱሄራን? ምንድን ነው? ድምፁ ያስታውቃል። አሟታል መሰለኝ። ድሮም የሆነ የደበቀች ነገር እንዳለ ጠርጥሬ ነበረ። እሺ በቃ ተረጋጊ ሄራን።
አሁኑኑ የራይድ ሹፌሩ ጋር መደወል አለብኝ። ችግር የለውም ሜራን፣ ያው በእኔ ደውል ወይ ካልሆነ ያሉበት ድረስ አብረን እንሂድ። አይ ለራይድ ሹፌሩ ብደውልለት ይሻላል። ምንድን ነው ሄራን? ምንድን ነው እያልኩሽ ነው? ምንድን ነው? አይ የሆነ የተሳሳተ ነገርማ አለ እኮ። ምንድን ነው እሱ? ሄራን እባክሽን እያስጨነቅሽኝ ነው። የራይዱ ሹፌር የራይድ ሹፌሩ ያንተ አባት ነው? ምን? እንዴት አደርሽ? በጣም ተኝተሽ ስለነበር እኮ ነው የቀሰቀስኩሽ። በጣም ተኛሁ አይደል? አዎ በጣም ተኝተሻል። ሌሊቱ ሙሉ እኮ እንቅልፍ አይነሳኝም ስላደረኩ ነው። ስትተኙ እንዳደራችሁማ እኮ በጣም ግልጽ ነው። ናሆ መቅደት እሱም እኮ ትክክል ነው። በጣም ይቅርታ ይልክሽ። የኔ ልጅ አትበይ። ልጅሽን እዛ ሄደሽ መፈለግ ትችላለሽ። አሁን ከዚህ ቤት ትወጫለሽ ወይስ አትወጪ? ናሆም ተው እንጂ ምንድን ነው የምትለው? አንቺን ያናገረሽ የለም ብዬሻለሁ። እሷን ነው እያናገርኩ ያለሁት። ትሰሚኛለሽ? ውጪ እንደፈለጋችሁ መሆን ትችላላችሁ ብዬዋለሁ። እዚህ ቤት እናቴ ቤት ግን አይሆንም። እሺ አይዞሽ ተይው። የእሱን ነገር ነግሬሽ የለ እንደዚህ ነው። አይክፋሽ። መልኬ ጠበቃው ጋር ደውሏል። ይጨርስልሻል። እስከዛ አረፍ በይ። እሺ እባክሽ ውሃ ነገር ትሰጪ? እሺ አመጣልሻለሁ። ደህና ነሽ አይደል? ደህና ነኝ። ውሃ ነገር ብቻ ስጪኝ እባክሽ። እሺ። ወይኔ ጭንቅላቴ ይፈነዳል። ሄሎ ጋሼ፣ ናሁን ቤቱን እየበጠበጠ ነው። እባክህ ቶሎ ወደ ቤት ና። ልዕልና ደግሞ ደህና አትመስለኝም። እሺ እሺ። ልዕልና ልዕልና! ወይኔ ጋሼ! ልዕልና! ወይኔ ለጋሼ ልደውልለት። ልጄስ ወይኔ ልጄ
አልገባኝም። ቆይ ምን ልታረግ ነው? ምን ልትሆን ልጅ ሴትዮ እዚህ ቤት ይዛት የመጣው ነው? አንቺ ዝም በይ። እያናገርኩ ያለሁት እነሱ ነው። መጀመሪያ እኮ ይሄ እንዳይመጣ ነግሬሽ ነበር። እባክህ ወደ ሆቴል ውሰድ። እኔ አናግረዋለሁ። ልልና መቅዲ አንቺ አረጋጊያት። እኔ እናንተ ውስጥ ከተል ነው። አትቀየም እሺ። እኔ እናት የልጅ ነገር ሆኖበት ነው። እንደው ይናገራል እንጂ ሆዱ ባዶ ነው። አልገባኝም። እንዴት ሰው በአንድ ቀን ሁሉ መከራ ይደርስበት? መከራ እየጀመረ ነው እያለቀ። እንዴት ሰው በአንድ ቀን ሁሉ ይፈተናል? እባክሽ አታልቅሽ። በእርግጥ እያሳለፍሽ ያለ ህይወት ይገባኛል፣ ግን ከለቅሶ ይልቅ መፍትሄ ማበጀቱ የሚሻል ይመስለኛል። የኔ ነገር ምን መጨረሻ የለውም። ለልጄ ብዬ ነው እየተፈተንኩ ያለሁት። የእሷን መጨረሻ ሳላሳምር ብዬ እንጂ አሁን እንደፈት ደስተኛ ነበር። ለነገር ሞት ይቀራል። ታልቅሽሽ ይሄም ታሪክ ነው። ምናምሽን ታሜ ባይገባኝም ግን ስቃይሽ ይገባኛል። የበዓል ጊዜ ነበር። አማቻቸው ጋር አምሽተው ነበር የተመለሱት። ታዲያ ያኔ መልኬ ትንሽ መጠጥ ጠጥቶ ነበር ሲያሽከረክር ነበር። አደጋ የደረሰ እሷ በተቀመጠችበት ወንበር ጋር ነበር። በጣም ከባድ አደጋ ስለነበር ወዲያው ነበር ህይወቱ ያለፈው። በጣም ያሳዝናል። መልኬ ለወራት ራሱን ሲቀጣ ነበር የከረመው። ናሆሜ ግን ይሄ አይገባው። በቅጡ መሳቅ ከጀመረ እንኳን ወሬ ሞላ ይመስለኛል። ምናልባት አንቺን ካገኘ በኋላ ይሆናል ከራሱ ጋር እንኳን የታረቀው። አንቺን ካገኘ በኋላ? የራይድ ደንበኛው ከሆንሽ በኋላ ሁሌ ስለ አንቺ ይነግረኛል። ምንድን ነው ስለኔ የሚነግርሽ? ራት መልስራለሽ። መጀመሪያ ጁስ ነገር ይሻልሻል አይደል? ማረፍ ብቻ ነው የምፈልገው። ምናልባትም ዛሬ እዚህ ቤት ማደር ከቻልኩ ማለት ነው። ናትን በጣም ነበር የምወዳት ልጄ። እሷን መርሳት በቀላሉ የሚቻለኝ ይመስላል። አንተ እናቴ መቼም ወዳት አታውቅም። የምትወዳት ይመስለኝ ነበር፣ ግን ተሳስቻለሁ። አውቃለሁ እናቴ ሁለታችንን ላትመለስ ተለይታናለች፣ ግን ደግሞ ለእኔ አልሞተችም። እኔ ሁሌም አያታለሁ። እዚህ ክፍል ውስጥ ሆና ናሆሜ ልጄ እያለች እያቀፈች ፀጉሬን ስትነካኝ አያታለሁ። ኪችን ውስጥ ሆና ለእኛ ቆንጆ ምግብ እየሰራች ፈገግ ብላ ስታየኝ አያታለሁ። ሳሎን ውስጥ ሆና ለቤታችን ድምቀት ስትሆን አያታለሁ። እናቴ ለእኔ አልሞተችም፣ አልሞተችም። አዎ የኔ ልጅ መቼም ቢሆን ራሴን ይቅር አልለው። መቼም ምንም እንኳን በእኔ ጥፋት ባይሆንም የሞተችው ራሴን ግን ከመቅጣት አንድ ቀንም ቢሆን ራሴን ከመቅጣት ወደኋላ አለ። አሁንም ቢሆን አቋሚ አንድ ነው አባዬ። እንግዳ እዚህ ቤት መቆየት አትችልም። ታሪኳን በሙሉ ነግሬህ እንኳን አታዝንም።
ይሄ እኮ የማዘንና ያለማዘን ጉዳይ አይደለም። በቃ እሷ እዚህ ቤት እንድትቆይ አልፈልግም። ባል አላት እኮ። ታሪኳን እንደነገርከኝ ረሳው እንዲ አባዬ። መቼም ያን ሁሉ በደል ከፈጸመባት በኋላ መልሳ ሚስቱ ትሆናለች አትለኝም አይደል? ናሁም በዛ ላይ ደግሞ አሟታል። ለእሷ አዝናለሁ፣ ግን ደግሞ ቤት ተከራይተን ቢሆን ልታስቀምጣት ትችላለህ። ቆይ ግን ይህን ጭካሬ ከየት ነው ያመጣው የኔ ልጅ? ጭካሬውን እንኳን አንተ ነህ ያስተማርከኝ አባዬ። ጭራሽ ቤት ይዛ ስትመጣ ትንሽ እንኳን አታፍርም? እንደዚህ አይነት አረመኔ ልጅ አላሳደግኩም እኔ። አባዬ ሁለት ምርጫ ሰጥሃለሁኝ። ወይ እሷ ከዚህ ቤት ትወጣለች ወይ ደግሞ እኔ እወጣለሁኝ። ናሁም ባሏ ሀብቷን በሙሉ ቀምቷት ሜዳ ላይ ጥሏት፣ በዛ ላይ ደግሞ ሐኪሞቹ ከባድ በሽታ አለብሽ እያሏት እኮ ነው። ቆይ ሰው አይደለህም እንዴ? ትንሽ እንኳን አታሳዝንህም? እንዴት ነው በዚህ ሁኔታ ላይ ያለች ብቻዋን ጥያት የምትዋት? እኔ አላዝንላትም አላልኩኝም አባዬ፣ ግን ደግሞ እናቴ ቤት የትኛውንም ሴት ማምጣት አትችልም ነው ያልኩ። ውጪ እንደፈለክ መሆን ትችላለህ፣ እዚህ ቤት ግን በፍጹም አይሆንም። ናሆም ልጄን ምን ነክቶብኝ ነው? ይህን ልጅ የኔ ልጅ አልመስል እያለኝ ነው። መግዲ ልልና ተኝታ ነው እንዴ? አዎ ምግብ እምቢ ብላኝ ክፍሏን አዘጋጅላት ገብታ ተኝታለች። ጁስ ብቻ ነው የቀመሰችው። ናሆምስ? እሱም ገብቶ ተኝቷል። ዝም ብሎ እየተነጫነጨ ነው። እንደ ማኩረፍ ነገር አድርገውታል። ለእናንተ ደግሞ ምግብ እየሰራሁላችሁ ነው። እኔ እንኳን በቃኝ። ናሆምም እያጉረመረመ ነው መሰለኝ መኝታ ቤቱ ገብቶ ተኝቷል። እምቢ አለህ አይደል? የፈለገውን ይበል እንጂ ልዕልናን ብቻዋን አልተዋትም። በዚህ ሰዓት ከኔ በላይ ሊረዳት የሚችል ሰው የለም። ይቅርታ አድርግልኝና እውነት ግን የራይድ ሹፌሯ ሆነ ብቻ ነው የምታውቃት? ለምን ጠየቅሽኝ? ልክ ነህ። በዚህ ሰዓት ለምንድን ነው እንደዚህ አይነት ጥያቄ ጠየቅኩ? አንተ አትቀምስም ትንሽ? አንድ ትምህርት ቤት ውስጥ ነበር የምንማረው። ሁለታችንም የሃይስኩል ተማሪ እያለን አንድ ክፍል ውስጥ ነው የተማርነው። ስለዚህ ነገር ማውራት ካልፈልግ እረዳሃለሁ። ያው ልዕልና አንድ ክፍል እንደሆንን ታውቃለች እንጂ እኔ በድብቅ እያፈቀርኳት እንደነበረ በፍጹም አታውቅም። እና ምንም ቃል ሳትነፍስ ተለያያችሁ? አጋጣሚ ሆኖ ደግሞ ሁሌ የሚደርሰን አንድ ክፍል ነበር። መተንፈስ፣ መናገር የለ፣ ሁሌ ዝምታ ብቻ። ማለት አሁን የከዳት ባላም ማለት ነው? ድፍረቴን እንደምንም ብዬ አሰባስቤ ልነግራት ከጫፍ ስደርስ በጣም በሚያሳዝን ሁኔታ እሷ ከዛ ትምህርት ቤት ለቀቀች። ብዙም ሳይቆይ ደግሞ ከሌሎች ሰዎች ማግባቷን ሰማሁ። ከአንድ ወር በፊት ለመጀመሪያ ጊዜ ስትገናኙ ማለት ነው? መሆኑ ነዋ። ከአመታት በኋላ ድጋሚ ስንገናኝ ከሱ ውጪ ሌላ ወንድ እንደማታቅ ነገረች። አታምኝኝም። የራይድ አገልግሎት እንደምትፈልግ ስልክ ደውላ ስትጠይቀኝ ገና ድምጿን ስሰማት እንዴት ልቤ እንደደነገጠ አትጠይቂኝ። ብቻ ከዛ ሁሉ አመት በኋላ በድምጿ ለየዋት ብቻ እንዳትለኝ። አላውቅም፣ ብቻ ግን ውስጤን አንዳች የማላቀው ስሜት ሲወረኝ ነበር። ከዚያስ? ከዛማ እንዴት አልክ? አንሄድም? የኔ ወንድም ምን ሆነሃል? ልዕልና እንተዋውቃለን? መጀመሪያ እሷ አንተ መሆኑን አላወቀችም ነበር? አልፈርድባትም። እኔ ብቻ ነበርኳ በደንብ ማየት። ያው አሁንም ቢሆን የልጅነት መልኳ እንደነበረ ነው። እና አንድ ክፍል ስትማሩ እንደነበር ስታውቅ ምን አለች? ምንም። ለእሷ ይሄ ተራ አጋጣሚ ነው። እስቲ ገባ ብዬ አይቻት ልተኛ። ያው እንግዲህ ሚስጥሬን በጠቅላላ ዝርግፍ አድርጌ የምነግረው ለአንቺ እንደሆነ ታውቂያለሽ አደለ? አውቃለሁ። ሰራተኛ ብቻ አይደለሽም እኮ መቅዲ፣ ለእኔም
ለባለቤቴም እንዲሁም ደግሞ ለልጄ ጥሩ እህት ነሽ። እንደዛም ስለሆንሽ ደግሞ በጣም አመሰግናለሁ። በይ የሰራሽውን እራት እንግዲህ ብቻሽን እያረፍሽ ብዩ። እሺ? እያለቀሽ ነበር? በአሁኑ ሰዓት ስሜቴን የምገልጽልኝ ካምባ ውጭ ሌላም ነገር ቢኖር ደስተኛ ነኝ። ይኸውልሽ ልዕልና፣ ነገ ጠዋት ሄደን ጠበቃሽን አናግረ ነው ውክልናሽን ታልሻለሽ። በፍርድ ቤት እኮ ነው ሙሉ ውክልና የሰጠሁት። የፈለገ ቢሆን መነሳት ይችላል። ንብረቱ ያንቺ ነው። በእርግጥ ያንን ሁሉ ንብረት አምነሽ ውክልና መስጠትሽ በጣም ትልቅ ጥፋት ነው። ግን ንብረቱ ያንቺ ነው። ምንም የረፈደ ነገር የለም። ንብረትሽን በእጅሽ ታስገቢያለሽ። ሙሉ ውክልና እኮ ነው የሰጠሁት። ቆይ ነገ ንብረቴን አንስቶ ቢሸጠውስ? እሱን ተይው። አሁን ጤንነትሽን እንዴት ነሽ? ቆይ ደግሞ ለምንድን ነው መቅዲን ምግብ አልበላም ያልሻት? ከመሞቴ በፊት ለልጄ ነገሮችን ማስተካከል እፈልጋለሁ። እንዴ ማን ነው የታመመ ሁሉ ይሞታል ያለው? ትደኛለሽ። የተከፈለው መስዋዕትነት ሁሉ ተከፍሎ ትድኛለሽ። ስለምታጽናናኝ አመሰግናለሁ። ግን እኔ ዶክተሮቹ ያሉኝን በደንብ ነው የማስታውሰው። ዶክተሮቹ የፈለጉትን ይበሉ። ደግሞ ማን ነው እነሱን ከፈጣሪ በላይ ያደረጋቸው? አንቺ ብቻ ዛሬ ለእኔ ተይልኝ፣ ነገን ተስፋ አድርጊ፣ ትድኛለሽ። የእስካሁኑ ይበቃል መልኬ። ከዚህ በላይ አንተን ማስጨነቅ አልፈልግም። የዛሬን ብቻ እዚህ ልደርና ሆቴል አርፌ ክርክሬ እንቀጥላለሁ። አንቺ ራስሽን ብቻ ተንከባከቢ። ሁሉ ነገር ለእኔ ተይው። ጠበቃውንም ቢሆን እኔ አግኝቼ አናግረዋለሁ። አንቺ በጣም ካስፈለግሽና ፊርማ የሚያስፈልግ ከሆነ ብቻ አገናኝሻለሁ። አይሆንም መልኬ፣ እባክህ ይህን ጉዳይ ለእኔ ብቻ ተው። ሰው ያስፈልግሻል ልዕልና። በዚህ ሰዓት ከጎንሽ ሆኖ ሊረዳሽ የሚችል ሰው ያስፈልግሻል። እኔ አሁን የሚያስፈልገኝ ፍትህ ብቻ ነው። ልዕልና፣ ከፍትህ በፊት ጤና አይቀድምም? ለምን አትሰማኝም መልኬ? እኔ በዚህ ሰዓት የሚያስጨንቀኝ የእኔ ጤና ሳይሆን የልጄ ወደፊት ህይወት ነው። ልዕልና፣ ዶክተሩ በፍጥነት ከኢሞሽን መጀመር አለብሽ ብሎሻል። ነገ ወደ ሆቴል እመለሳለሁ። ከፈለክ ደግሞ እዛ ሆኜ ልታግዘኝ ትችላለህ። በዛ ላይ ደግሞ ሄራንም አለች። ወይ ደግሞ ልዕልና፣ አንድ ጥሩ የባህል ሐኪም አለ ሲባል ሰምቻለሁ። መልኬ፣ በፍጹም እየሰማኸኝ አይደለም መሰለኝ። ልዕልና፣ ሕክምናሽን በደንብ ተከታተይ። ጎን ለጎን ደግሞ ጸበልም ወስድሻለሁ። ቆይ ለምንድን ነው ለእኔ ይህን ሁሉ ነገር እያደረግክ ያለው? መልኬ ንገረኝ፣ ለምንድን ነው? ልዕልና፣ ምክንያቱም በአንቺ መኖር ብዙ የሚያተርፉ ሰዎች ስላለን ነው። ለጊዜው ልልሽ የምችለው ይሄንን ብቻ ነው። ይልቅ አሁን የምትወጂውን ምግብ በራሴ እጅ ሰርቼልሽ ላምጣልሽ። ለማን ልትደውይ ነው ልዕልና? መልኬ እባክህ ካላስቸገርኩ አንድ ጊዜ ልጄ ጋር ልደውልላት። እኔ የጠየቅኩሽን እሺ ካልሽኝ ብቻ ነው እኔም ያንቺን ትእዛዝ የምፈጽመው። ምግቡ እኮ ምንም ከጉሮሮ ያልወድ ስላለኝ እኮ ነው መልኬ። ካልበላሽ እኮ መድኃኒቱን መቋቋም አትችይም። መድኃኒቱን መቋቋም ካልቻለሽ ደግሞ አቅም ያንስሻል፣ ትውድቂያለሽ። እኔ ደግሞ ያ ነገር እንዲፈጠር አልፈልግም። ልጄ ናፍቃኛለች መልኬ። እባክህ አንዴ ስልኬን ስጠኝና ልደውልላት። ቢያንስ እንኳን እንዴት እንደዋለች ልጠይቃት። እሺ በቃ አታልቅሽ ልል እንደውም ራሷ ደወለች። ልጄ
አይዞሽ፣ ምንም አትሆንም። አንሹና አናግሪያት። ሄሎ የኔ ልጅ። እማዬ የኔ ልጅ አሁን እኮ ልደውልሽ ስል ነው የደወልሽው። ደህና ነሽ? ደህና ነሽ ነው ያልሽው? እንዴት ነው እንደዚህ ሰማይና ምድሩ ተገለባብጦብኝ ደህና መሆነው? እንዴት ነሽ የኔ ልጅ? ደህና ነሽ አይደለ? ምንም አላደረጉሽም አይደል? ያቺ ጠረፍ የምትባል ምንም አላደረገችሽም አይደል? እኔ እያሳሰበኝ ያለው የአንቺ ጤና ጉዳይ ነው። እኔ እኮ ደህና ነኝ የኔ ልጅ። ያቺ አክስትሽ በድጋሚ ስለ እኔ የማይሆን ነገር ተናገረችሽ እንዴ? ያቺን ጭራቅ ድጋሚ አክስቴ ብለሽ ስጠሪያት እንዳልሰማሽ። አሁንም እዛ የራይድ ሹፌር ቤት ነው ያለሽው? አዎ፣ ብታይ በጣም መልካም ሰው ነው። ወደ ቤት አትመጪም ማለት ነው? አለበለዚያ እኔ ያለሽበት ድረስ እመጣለሁ። ለምን አሁን አይሆንም? አሁንማ መጥተሽ በቅፌ በሆነች ምን ያህል ደስ ባለኝ ነው። ግን አይዞሽ የኔ ልጅ፣ በቅርቡ ይሆናል። ግን ደህና ነሽ አይደል? ለምንድን ነው ያንን ነገር ከሰማሁ በኋላ ልቤ ሊያርፍልኝ ያልቻለው? ደህና ነኝ አልኩሽ እኮ የኔ ልጅ። አክስትሽ እኮ ሆን ብላ አንቺን ለማሸበር ነው ይሄን ነገር ያደረገችው አልኩሽ አይደለም? እኔ ደግሞ በጣም ደህና ነኝ የኔ ልጅ። እናትሽ በጣም ጤነኛ ናት። እሺ የኔ ልጅ። እወድሻለሁ ማዬ። ልጅሽ እራሷን ጨምሮ ዓለም ላይ ካሉት ውድ ነገሮች በሙሉ አስበልጣ ትወድሻለች። እናትሽም በጣም ትወድሻለች የኔ ስስት። ከዚህ በላይ ማውራት አልቻልኩም። አይዞሽ ልዕልና፣ አይዞሽ፣ ተረጋጊ። ማታ ብዙ ጠጣን እንዴ? መነሳቱን እኮ አቃተኝ። ደግሞ ለያራን ቁርሷን ስትሰጫት ትምህርት ቤት ስደርሻታል። እኔ ሚስት ነኝ እንጂ እኮ ሰራተኛ አይደለም። ምን ማለት ነው? ይልቅ ማታ ያልኩን ነገር በደንብ አሰብክበት። ማታ ምን ብለሽ ነበር? ለነገሩ እኔ ነኝ ጥፋተኛ። አንተ ትንሽ መጠጥ ስቀምስ አይደለም ነገሮችን አጠገብ ያለውን ሰው ሁላ እንደምትረሳ አውቃለሁ። ንብረቱን የሚሸጡን ጉዳይ ነው። ድሮ ሳውቀህ እያስለፈለፍከኝ እንደሆነ መቻጣሁት። ውክልናውን በፍርድ ቤት ከማሳገዷ በፊት ቤቱን ጨምሮ ንብረቶችን በሙሉ መሸጥ አለባቸው። ይሄ ጉዳይ ዛሬ ነገ ምንለው አይደለም። ይሄንን ነገር ማታ ሻልኩሽ አይደል እንዴ? ለምንድን ነው በጠዋት ደጋግመሽ የምታነሺው? ምክንያቱም ጉዳዩ በጠዋት ማለቅ ስላለበት ነው። ትንሽ በዘገየን ቁጥር ሌሎች እንደሚቀርሙን የዘነጋው ይመስለኛል። ደላሎችን እያናገርኩ ነው። ገና እያናገርክ ነው አይደል? ይሄን እሷ በጎን ሄዳ ጠበቋን እያናገረች ነው የሚሆነው። ደግሞ ያ የራይድ ሹፌር አብራት እንደሆነ እንዳትረሳ። አሁን ቁርሳችንን እንብላ ነው ወይስ እዚህ ተኝተን እንጨቃጨቅ? እና ተነስታ አብላኛ። እኔ ተነስቼ እንዳበስልልህ ፈለክ? መቼም እኔ አዝዤው የማያደርገው ነገር የለም ብለሽ ነው አይደል? ኪችን መግባቱ ይቆየኝና። ቆይ አልገባኝም። ለምንድን ነው አንተ ግን በዚህ ጉዳይ ላይ እንደዚህ የተዘናጋኸው? ነው ወይንስ ሌላ ነው የማላውቀው ጉዳይ አለ? ሜቢ ምናልባት ስትል አልገባኝም። የደበቁሽ ሚስጥር አለ። ግን የምነግርሽ እስካሁን ባለማመን ሳልነግርሽ በመቆየቴ ይቅር የምትይኝ ከሆነ ነው። ምን? የምን ሚስጥር ነው? ምንድን ነው? ሌላውን ወሬ ቁርስ እየበላን እንደርስበታለን። ሳሎን ጠብቂ። አሁን እኔ የምሰራልሽ ቁርስ ምን እንደሚል አብረን እናያለን። ምን ቆንጆ
ድሮም ያለ ነገር ለነገሮች እንዲቸልተኛ እንዳልሆንኩ ገብቶኝ ነበር። ሚስጥር ምን ሚስጥር ነው? እስቲ አይገርም። ጭራሽ ቤት ድረስ ይዟት መጣ። እማዬ የሆነ ነገር ደብቃኛለች። ያለ ነገር ውስጤ እንደዚህ በፍርሃት አራደም። ያቺ ሴጣን ያለችው ነገር እውነት ከሆነ ምንድን ነው የሚውጠኝ? ቆይ አሁን እናትሽ ወዴት ነው ያሉት? የራይድ ሹፌር ጓናት አልኩ አይደል? ወይ ደግሞ ምናልባት የኔ አባት ይሆን እንዴ አንቺን እናት ያስጎበለለ? በዚህ ሰዓት ይቀለዳል? ጠርጥሬ ነበር። ይህ ሰውዬ ከመጀመሪያው የሚያውቃት እንደነበረ ጠርጥሬ ነበር። ምናልባት ግን ፈተና ያለው ህመማን ቢሆንስ? አይምሰልሽ፣ ፈተናቸውም ማን ነው? የሴትዮዋ ደግሞ ጠላት እንደሆንኩ ቀጥላለሁ። አንተ ግን ነግርሻለሁ ያልከኝ ሚስጥር አሁንም አትነግረኝ? መጀመሪያ ወይናችን ብትጠጣ አይሻልም? እኔ ቆንጆ። አይ እንግዲህ መጀመሪያ ቁርስ ሰዓት ላይ ነግርሻለሁ አልከኝ። አሁን እንኳን ምሳ ሰዓት ላይ ላትነግረኝ ነው ማለት ነው? ወይንስ የደበቅከው ሚስጥር ለኔ መናገር የማትፈልገው ሚስጥር ነው? በቃ ነግርሻለሁ፣ አትቆጫ። ቤቱንም ቢሆን እኮ በስሜ ለማዞር ትንሽ ነገር ብቻ ነው የቀረኝ። እኔ ቆንጆ። ምን? አዎ ኦልሞስት አዞሬያለሁ ማለት ትችላለሽ። እኔ እኮ አላምንህም። እና ይህን ያህል ውክልና ተሸክሜ ዝም ብዬ ቁጭ የምል ፈዛዛ ነፈዝ መስይሽ ነበር እንዴ? የጭነት መኪኖቹስ? እነሱም ቢሆን በሂደት ላይ ናቸው። እመኚ፣ ሁሉም ነገር በቅርቡ በስማችን ይቅርታ፣ አዎ በስማችን ይዞራል። ግን እኔ አሁንም ምንም ደስ የሚል ነገር አይታየኝም። ምክንያቱም አሁንም ቢሆን የቤቶቹ ካርታ፣ የመኪናው ልብሬ በእሷ ስም ናቸው። ስለዚህ ይህ ፕሮሰስ እስኪያልቅ የእሷ ማስረጃ የሆኑትን በሙሉ ከዚህ ቤት ማጥፋት አለብን። በትክክል ፍለጋዬን ጀምሬ ነበር፣ ግን አንዱን መረጃ ላገኝ አልቻልኩም። ይቺ ቡዳ ቀድሞውኑ ይሄ ነገር እንደሚመጣ ታውቋት ነበር ማለት ነው። እኔ የምልህ ያንተ ነገር ቶሎ የሚያልቅ ይመስላል? እንግዲህ ያው ከሁሉም ቦታ የራሴን ሰዎች አስቀምጫለሁ። ንብረቱን በስሜ ለማዞር ሁሉም ርብርብ እያደረጉ እንደሆነ ነው እንግዲህ እኔ የማውቀው። መፍጠን ይኖርብሃል። አሁንም ሳትቀርመን ልንቀርማት ይገባል። ልክ ነሽ። ሄሎ እማዬ፣ እባክሽ ዛሬ አንቺን ሳላይ ማደር አልችልም። ያለሽበትን ንገሪኝና ልምጣ እባክሽ። እባክሽ ልጄ እሺ በይኝ። ወደዚህ ፈጽሞ መምጣት የለብሽ። እኔ ራሱ ከዚህ ወደ ሌላ ቦታ አልሄድ። ምን ነውማ? ደህና አይደለሽም እንዴ? ድምፅሽ ሁሉ እኮ ልክ አይደለም። ደህና ነኝ ልጄ። እኔው ራሴ እዛው ቤት እመጣለሁ። ግን አክስቴ እሺ ትላለች? መልኬ ጠበቃውን ሊያናግርልኝ ሄዷል። እንዴ እኔ ልጅ ቤቴ እኮ ነው። ከቤቴ ደግሞ ማንም ሰው ሊያፈናቅለኝ አይችልም። እሺ ልምጣና ካለሽበት ልውሰድሽማ። ድምፅሽ ሁሉ እኮ ልክ አይደለም። ደህና ነኝ እኔ ልጅ ደህና ነኝ። እኔው ራሴ እዛው ያለሽበት ቦታ እመጣለሁ። እማዬ ግን ደህና ነሽ ወይ? የራይድ ሹፌር ጓደዊና እሱ ያምጣሽ። አይ እኔ ልጅ እሱማ ቤት እንድቀመጥ ብቻ ነው የሚፈልገው። ማለት ለምን? እሱማ የሚለው ከጠበቃው ጋር ያሉትን ነገሮች እስከምጨርስ አንቺ እዛ ቤት ባትሄጂ መልካም ነው ነው የሚለው። እኔ ግን እዚህ ቤት መቀመጡን አልፈለኩት። ለምን? ቆይ ያልተመቸሽ ነገር አለ እንዴማ? ልጁ የኔ ልጅ። የምን ልጅ? የራይድ ሹፌሩ ልጅ። እዚህ መሆኔን የወደደው አይመስለኝም። ምን? ምንድን ነው?
ግድ የለሽምማ። እኔ ያለሽበት መጥቼ ልውሰድሽ። እሺ በይኝ እባክሽ። ወይም ቢካልሽ በሰጠሽኝ የራይድ ሹፌሩ ስልክ እደውልለታለሁ። እባክሽ እሺ በይኝ። እሱንም አታስቸግሪው። እኔው ራሴ እዛው እመጣለሁ። ቻው በቃ። ሄሎ እማ፣ እማ፣ ሄሎ። ምንድን ነው እሱ? ሄራን ምንድን ነው? ድምፁ ያስታውቃል። አሟታል መሰለኝ። ድሮም የሆነ የደበቀች ነገር እንዳለ ጠርጥሬ ነበረ። እሺ በቃ ተረጋጊ ሄራን። አሁኑኑ የራይድ ሹፌሩ ጋር መደወል አለብኝ። ችግር የለውም ሄራን፣ ያው በእኔ ደውል ወይ ካልሆነ ያሉበት ድረስ አብረን እንሂድ። አይ ለራይድ ሹፌሩ ብደውልለት ይሻላል። ምንድን ነው ሄራን? ምንድን ነው እያልኩሽ ነው? ምንድን ነው? አይ የሆነ የተሳሳተ ነገርማ አለ እኮ። ምንድን ነው እሱ? ሄራን እባክሽን እያስጨነቅሽኝ ነው። የራይዱ ሹፌሩ ያንተ አባት ነው? ምን? እንዴት አደርሽ? በጣም ተኝተሽ ስለነበር እኮ ያልቀሰቀስኩሽ። በጣም ተኛሁ አይደል? አዎ በጣም ተኝተሻል። ሌሊት ሙሉ እኮ እንቅልፍ አይነሳኝም ስላደረኩ ነው። ስትተኙ እንዳደራችሁማ እኮ በጣም ግልጽ ነው። ናሆ መቅደዬ ተይው፣ እሱም እኮ ትክክል ነው። በጣም ይቅርታ ይልሽ። የኔ ልጅ አትበይ። ልጅሽን እዛ ሄደሽ መፈለግ ትችላለሽ። አሁን ከዚህ ቤት ትወጫለሽ ወይስ አትወጪ? ናሆም ተው እንጂ ምንድን ነው የምትለው? አንቺን ያናገረሽ የለም ብዬሻለሁ። እሷ ነው እያናገርኩ ያለሁት። ትሰብኛለሽ? ውጪ እንደፈለጋችሁ መሆን ትችላላችሁ ብዬዋለሁ። እዚህ ቤት እናቴ ቤት ግን አይሆንም። እሺ ይዞሽ ተይው። የእሱን ነገር ነግሬሽ የለ እንደዚህ ነው። አይክፋሽ። መልኬ ጠበቃ ጋር ደውሏል። ይጨርስልሻል። እስከዛ ረፍ በይ። እሺ እባክሽ ውሃ ነገር ትሰጪ? እሺ አመጣልሻለሁ። ደህና ነሽ አይደል? ደህና ነኝ። ውሃ ነገር ብቻ ስጪኝ እባክሽ። እሺ። ወይኔ ጭንቅላቴ ይፈነዳል። ሄሎ ጋሼ፣ ናሆም ቤቱን እየበጠበጠ ነው። እባክህ ቶሎ ወደ ቤት ና። ልዕልና ደግሞ ደህና አትመስለኝም። እሺ እሺ። ልዕልና ልዕልና! ወይኔ ጋሼ! ልዕልና! ወይኔ ለጋሼ ልደውልለት።
ልጄስ? ወይኔ ልጄ